ትዳር ፈልጉ ትዳር ያላገኛለ እጅን አንሳ አላህ ጥሩ ትዳር እንዲለግስ ትዳር ተናክቷል ያማረ እንዲሆን እጅን አንሳ ልጅ ፈልገ ያጣለ እጅን አንሳ ኡዱላህ ወአንቱም ሙቂኑን ቢልኢጃባ አላህን እንደሚቀበላችሁ እርግጠኛው ናችሁ ለምኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም ወዕለሙ ወቁ አነላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊል ላሂን አላህ ዝንጉ ከሆነ ቀልብ ስልቹ ከሆነ ቀልብ ዱዓን አይቀበልም ልብህን ተመሰጥ ዱዓ ስታደርግ እያከክ ወደዛ ምናምን እያየህ አይደለም ተመሰጥ ወደ አላህ ፍርድ ቤት ስትቆም ዛሬ ፍርድ አለ ሲባል እንዴት ነው ኩምሽሽ የምትለው አንድ ዳኛ ዱንያ ላይ አለ እንዴት ነው የምትሆነው አላህ ፊትስ ታዲያ ለምንድን ነው ዝቅ ማንለው ለምንድን ነው ቀልባችን ማይሰበረው ለምንድን ነው ማንም መሰጠው ለምንድን ነው እርግጠኛስ ማን ነው ዘመድ ነገና 100 ሺህ ብር ሰጣለሁ ቢልህ እርግጠኛው ነው ሊሰጠኝ ነው ብለህ ትሄዳለህ ወይ ካሽ ይሰጠኛል ወይ ቼክ ይሰጠኛል ትላለህ በአላህ ላይ እንዴት እርግጠኛ አትሆንም